ምናልባትም ዓለምን በደንብ እናውቃታለን ብለን እናስብ ይሆናል። ነገር ግን በየ4 ዓመቱ የምናየው የዓለም ዋንጫ ከሜዳው ውጭ እጅግ አስገራሚ የሆኑ ሳይንስን የሚያስደነግጡና የሰው ልጅ አእምሮ የሚፈታተኑ ሚስጥሮች አሉት። Faça troféu para o futebol do mundo. E La Fleur cria troféu que é absolutamente maravilhoso. ከስርቆት እስከ ጦርነት፣ ከጫማ አልባ ተጫዋቾች እስከ ምትሃታዊ ግቦች፣ ዛሬ እነዚህን እውነታዎች አንድ ባንድ እናያቸዋለን። ቪዲዮውን እስከ መጨረሻው ተከታተሉ። በተለይ በመጨረሻ የምናየው የሮናልዶ እውነታ ብዙዎቻችሁን የሚያስገርም ይሆናል። Bueno, pues el fútbol es un sentimiento que se juega. The trophy, which remained hidden in a shoebox in Italy during the Second World War, was stolen in London in March 1966. ክፍል 1 የዋንጫው እንቆቅልሽና የፒክልስ ጀብድ። የመጀመሪያው የዓለም ዋንጫ መጠሪያ ጁሊየስ ሪሜ ዋንጫ ይባል ነበር። በ1966 ዓመተ ምህረት ዋንጫው በእንግሊዝ እጅ በነበረበት ወቅት ከኤግዚቢሽን ላይ በድንገት ተሰረቀ። መላው ዓለም በድንጋጤ ውስጥ ገባ። እንግሊዞች ለፖሊስ ምርመራ ትልቅ ጫና አሳደሩ። ነገር ግን ታሪኩ ከማንኛውም የፊልም ድራማ በላይ ነበር። ፒክልስ የተባለች ውሻ ከባለቤቷ ጋር በመንገድ ስትሄድ በአንድ ቁጥቋጦ ስር የታሸገ ዕቃ አገኘች። ያ ዕቃ የተሰረቀው የዓለም ዋንጫ ነበር። ፒክልስ በዓለም ዙሪያ ዝነኛ ሆነች። ይሁን እንጂ የዚህ ዋንጫ መጨረሻ የሚያሳዝን ነበር። በ1983 ዓመተ ምህረት ብራዚል ውስጥ ዋንጫው እንደገና ተሰረቀ። በዚህ ጊዜ ግን ውሻ ሊያገኘው አልቻለም። ዘራፊዎቹ ዋንጫውን አቅልጠው ወርቁን እንደሸጡት ይነገራል። የዓለም እግር ኳስ ታሪክ ትልቁ ቅርስ ለዘላለም ጠፋ። He's always here in my heart, and on a nice day with a nice. ክፍል 2 ጦርነትና እግር ኳስ። እግር ኳስ ህዝቦችን እንደሚያቀራርብ ሁሉ አንዳንዴም ለግጭት ምክንያት ሆኖ ያውቃል። በ1969 ዓመተ ምህረት ኤልሳልቫዶርና ሆንዱራስ በዓለም ዋንጫ ማጣሪያ ተገናኙ። በሁለቱ ሀገራት መካከል የነበረው የቆየ የፖለቲካ ውጥረት በኳስ ሜዳው ፍጥጫ ተባብሶ ወደ ተኩስ ልውውጥና ጦርነት ተቀየረ። የእግር ኳስ ጦርነት ተብሎ የሚታወቀው ይህ ክስተት ስፖርት የሰው ልጅ ስሜት ምን ያህል አቅም እንዳለው እንዲሁም መድረኩ ምን ያህል ተጽዕኖ ፈጣሪ እንደሆነ ማሳያ ነበር። taça. Um apelo eu faria para que devolvesse a taça não pelo valor monetário, pelo valor estimativo. የማይረሱ የሜዳ ላይ ተአምራትና ስኬቶች። በሜዳ ላይ ከተከሰቱት እጅግ አስገራሚ ነገሮች አንዱ የዲያጎ ማራዶና ብቃት ነው። 1986 ዓመተ ምህረት በአርጀንቲናና በእንግሊዝ መካከል በተደረገው ጨዋታ ማራዶና ኳስን በእጁ በመንካት ጎል አስቆጠረ። ዳኛው ግቡን አጸደቁት። ማራዶና በኋላ ያ ጎል በጥቂቱ በማራዶና ራስ በብዙ ደግሞ በእግዚአብሔር እጅ የተቆጠረች ነች በማለት ዓለምን አስደምሟል። እንዲሁም በ1982 ዓመተ ምህረት ሃንጋሪ 10-1 በሆነ ውጤት ኤልሳልቫዶርን ያሸነፈችበት ግጥሚያ ትልቅ የግብ ልዩነት የተመዘገበበት ጨዋታ ሆኖ ተመዝግቧል። ፔሌ በ17 ዓመቱ ዋንጫ ሲያነሳ ያሳየው ብቃት የዘመኑ የዓለም ዋንጫ ጀግኖች ሜሲና ሌሎች ኮከቦች ያስመዘገቡት ስኬት የዓለም ዋንጫን ውበት ይበልጥ አጉልቶታል። O mundo inteiro iria brigar por ela. ክፍል 4 የሮናልዶ የዓለም ዋንጫ ጉዞና የማይረሳው ታሪክ። ስለ ዓለም ዋንጫ ሲነሳ የዘመናችን ትልቁ ክስተት የክርስቲያኖ ሮናልዶ ጉዞ ነው። ሮናልዶ በዓለም ዋንጫ ታሪክ ውስጥ ልዩ ቦታ አለው። በአምስቱ የተለያዩ የዓለም ዋንጫዎች ላይ ግብ በማስቆጠር ይህን ታላቅ ክብረ ወሰን በብቸኝነት የያዘ ተጫዋች ነው። ከ2006 እስከ 2022 ላይ ግብ በማስቆጠር የጻፈው ታሪክ ከዋንጫው በላይ ትልቅ ትርጉም አለው። በሜዳ ላይ ያለው ስሜትና እያንዳንዱ የዓለም ዋንጫ ጨዋታው ለተመልካች የሚሰጠው የሞራል ጥንካሬ የሮናልዶን የዓለም ዋንጫ ታሪክ አንዱ ትልቁ ገጸ ባህሪ አድርጎታል። የሮናልዶ ታሪክ ለወጣቶች የዓለም ዋንጫ ብቻ ሳይሆን ተከታታይነት ያለው ብቃትና ታላቅነት መገንባት እንደሆነ የሚያስተምር ትምህርት ነው። በዓለም ዋንጫ ታሪክ ውስጥ በጣም ጥቂት ሰዎች ብቻ እንደ ተጫዋችና እንደ አሰልጣኝ ዋንጫ ማሸነፍ ችለዋል። የማሪዮ ዘጋሎና የፍራንዝ ቤከንባወር ስሞች ለዚህ በምሳሌነት ይጠቀሳሉ። የዓለም ዋንጫ ከስፖርት በላይ የሰው ልጅ ታሪክ መነጽር ነው። ከእነዚህ ታሪኮች ውስጥ የትኛው ነው በጣም የገረማችሁ? የሮናልዶስ ክብረ ወሰን ምን ስሜት ይፈጥርባችኋል? አስተያየታችሁን ኮሜንት ላይ ያጋሩ።